አጎቴ አንተ ደግሞ ምንድነው የምሰማው? ነገሩ አይደለ ደግሞ ከማን ነው ብር የተበደርከው? አዎ ለትምህርት ቤት ክፍያ ያደረሰብኝ ከሰው ተበድሬ እወጣለሁኝ እንኳን ለምንድን ነው እኔ አጎቴ እያለሁ ሄደህ ከባዳ ነው እንደምትቀበለው? እኔ አጎቴን እኔ መተህ ብትጠይቀኝ እኔ እምቢ እልሃለሁ? አጎቴ አንተ አይኖርህም ብዬ እኮ አስቤ ለምንድን መተህ ስትጠይቀኝ ነገ ጧት ተምረህ ይጠይቀኛል ብር ብለህ ነው? እኔ እንደዚህ አይነት ባህሪ የለብኝም። ንጹህ ሰው ነኝ። ኧረ አጎቴ ስንት ብር ነው የተበደርከው ከሰውየው? 2000 ብር ብቻ ነው። 2000 ብር ካላመጣ ብሎ ነው የደበደበ? አዎ መተህ እኔ አጎትህ እያለሁ 10,000 ብር ብትለኝ እኔ የወንድሜ ልጅ ነህ እሰጥሃለሁ። አጎቴ እኔማ ፈርቼ እኮ ነው። ምንድን ነው የምፈራህ? አፈሪያት የመሰልክ አንተ አፈሪያት። ይሄ ነው እንደዚህ እያደረጋችሁ ቤተሰቡን የምታራርቁት። እኔ መተህ እኔን ብትጠይቀኝ ሞልቷል። ያከራየሁት ቤት በዛ ሞልቷል። ለቃቅሜ እሰጥሃለሁ ብሩ። ለ2000 ብር ብሎ ከሚደበድበህ እኔ 10,000 ብር መተህ እኔን ብትጠይቀኝ እንደው በጣም አዘንኩብህ። አጎቴ አቤት። የሆነ ወርም እኮ ደርሷል። አሰጠኝም እንዴ? ምን ነው የደረሰው? ክፍያው ነው የትምህርት ቤት። የትምህርት ቤት ክፍያ? እኔ እኮ አጎትህ እኮ ነኝ። አባትህ መሰልኩ? እኔም እኮ ትምህርቴን እኮ ያቋረጥኩት በገንዘብ እጥረት ምክንያት እኮ። አሁን ሰጣለሁ። ኧረ አያምርብህም። ሄደህ እኔ ለወሬው ብዬ ነው አይደል? ደግሞ አባትህ መሰልኩ? እኔ ያንን እኮ አልወሰድኩም። ጋሽ ቀጭን ሰላም ነው? እንዴት ነው? አለን ሰላም አለን። እንትን ድንኳን ልወስድ ነበረ። ለምን? አይ ድንኳን እሱ ጋር ነው የቀረው ብሎኝ ነበር። የቀረው ድንኳን እኮ እኔ ድንኳን ማን ጋር ነው እኮ አንተ ጋር ከሆነ ልወስድ ነበር እኮ። ለምንድን ነው የምትወስደው? ሀዘኑን ጨርሷል። ውሰዳል። ድግስ አለኝ እኔ ጋሽ ቀጭን። ለድግስ ነው እንደምትወስደው? አዎ ድግስ አለኝ። አዎ የኔ ሀዘኑ መቻለቅ ገና እኮ ነው። አራዘምኩት እኮ። ምን ነው የምታራዝመው? ሀዘኑን እኮ አራዘምኩት። 7 ቀን አይደለም እንዴ ጋሽ ቀጭን? እኮ ተራዘመ እኮ ታዲያ ካራዘምኩት ምን ነው የሚራዘመው? ሀዘኑን አራዝሜዋለሁ። ላምም እኮ አርጃለሁ እና ለምን ሁለተኛ ሀዘን ብሎ ያው የሰው ልጅ ሞታል ምናምን ግን አራዝሜዋለሁ። እና ሰጥም ለምንድን ነው የምሰጥህ? ለምንድን ነው የማትተወኝ? አይደለም ድንኳን ቀሬው እኮ የጋራ እኮ ነው እኮ የጋራ እንደሆነ ካራዘምኩትስ መጣው ወሰደው ነቅለው ወሰደው። ያው ሰጠኝ። እሺ አሁን ልውሰደው። ለምን ነው የምትወስደው? አይሆንም። አራዝሜዋለሁ። አስተማምንድ አራዝሜዋለሁ። አዎ ሀዘኑን አራዝሜዋለሁ። በቃ ሄደህ ንገራቸው አራዝሞታል ብለህ ነው። ባለመብት እኮ ነው። እንደው አንተ ምን ነው እንደው በሞተ ሰው ፋንታ አንተ ሞተህ በነበር ያማ አትመጣም ነበር። እኔ ከሞትኩ ተረከረክ መኪና አለኝ አላልክም? አለኝ እና ታዲያ ለምን በግጥቋት የበግ ፋብሪካ አለኝ። አባንተ ካሜራ እየተቀረጸ በዚህ ያልፋል። ጅል ነው እንዴ ካሜራ? ይሄ አንተ ንፍጣማ የበግ ፋብሪካ ካለ ለምን በቀጣስ ተው በለው ካሜራ ና እየመጣ ነው እየተቀረጽን ነው ብዬ ነው እና ተቀረጸ ነበር እኮ ታዲያ እኔስ ምን አገባኝ? አንተ ተውና ና እኔ ናውራኝና እኔ ናውራኝና እኮ እሺ ካሜራ እየተቀረጽን ነው። እሺ ረፍ በለው እሱን ይመታል። ምንም ችግር የለም። ኧረ ይመታልና